መሶብ የአንድ ማዕከል የመንግስት አገልግሎት በጠቅላይ ሚኒስትር ዶክተር አብይ አህመድ የተነደፈ ትልቅ የመንግስት ኢኒሼቲቭ ሲሆን ዓላማውም በመላው ኢትዮጵያ ብሎም በከተማችን ይበልጥ ቀልጣፋና ተጠያቂነት ያለው የህዝብ አስተዳደር ስርዓት ማጎልበትን ያለመ በሀገር ውስጥ በተሻሻለ የኢ-ጋቨርናንስ ቴክኖሎጂ የተገነባ ዜጋን ያማከለ አገልግሎት ነው። ከዚህ በፊት በወረዳና በክፍለ ከተሞች ነበር የምንቀበለውና አንደኛ በየክፍለ ከተማው የተከፋፈለ ቀናቶች አሉት። ሁለተኛ ደግሞ በጣም ያቆየናል ማለት ቀጠሮ ይረዝማል። ስንመጣ አይደርስልንም ወይ ጊዜያዊ ወረቀት ነው የሚሰጠን ወይ በፈለግነው ቀን አናገኘውም። አሁን ግን በአንድ ቀን መጥቼ ጨርሻለሁና ጥሩ ነው። እዚህ የተገኘሁት ደግሞ የፒኤልሲ ንግድ ፍቃድ ለመመስረት ነበር። በፊት የፒኤልሲ ንግድ ፍቃድ ለመመስረት ሁከት ነበረው። አንድ ቢሮ ይኬዳል ቲን አንደኛው ቢሮ ሌላ ቢሮ ይኬድ ነበር ለንግድ ፍቃድ። ግን አሁን ሁሉንም በአንድ ቤት ውስጥ ማግኘቴ በደንብ ደስ ብሎኛል። ከናሽናል አይዲ ከቲን ነምበር ውልና ማስረጃ ሁሉ ነገር በአንድ ቀን እንዲያልቅልኝ ፒኤልሲ መመስረቴን በአንድ ቀን ፕሮሰሱ በሙሉ እንዳለ ስላልቅልኝ በደንብ ደስ ብሎኛል። እኔ ወለመው ዋለ መጣ ከበር ጀምሮ ያው ብድግ ብላ ነው ቶሎ ብላ ነው ገና ስገባ አንተን የተቀበለች ቁጥሬን ያዝኩ። ከዛ ቴሌ ብሬን ከፈል ነው አሁን አገልግሎቴን ጨርሼ ልወጣ ነው ማለት ነው። እንጃ በጣም ከሚገባው በላይ እኔ በእውነት ደስ ብሎኛል በጣም። ይሄ ከመቼም እንደተሰርቶ አልቆም ይሄ ለዚህ ደረጃ እንደደረሰ ራሴ አልጠበቅኩም። እኔ ራሱ ከዚህ መውጣት ራሱ እንጃ እንዴት እንደምገልጸው አላውቅም። እውነት ደስ ብሎኛል እኔ በራሴ። ቦሎ ለማደስ ነበር የመጣሁት። ከዚህም በፊት ስናዞር ግማሽ ቀን ነበር የፈጀብን። እኛ የመጣነው በምሳ ሰዓት ነው። በጥሩ ነው ተስተናገርነው። 15 ደቂቃ ነው የፈጀብን። 15 ደቂቃ ነው የፈጀብን። ግቢ ገብተን 15 ደቂቃ ነው የፈጀብን። አሁን የተሻለ ነው። በፊት ባንክ ቤት ሄደን ነበር የምንከፍለው። አሁን እዚሁ ነው በዲጂታል የከፈለው። በምሳ ሰዓት ቶሎ ነው የተስተናገርነው። ዛሬ ወደዚህ ቦታ የመጣሁት የቦሎ አገልግሎት ለማግኘት ነው የመጣሁት። ከጓደኛዬ ጋር ነው የመጣሁት። ጓደኛዬም ከኔ ጋር ነው ያለው። በጣም በሚገርም ሁኔታ ነው ያስተናገዱን። በጣም ተደንቄ ያለው አዲስ መሶብ እንደ ስሙ በአዲስ መልክ ተደራጅቶ በስሩ ከ20 በላይ የመንግስት ተቋማትን በአንድ ጥላ ስር በማድረግ ከንግድ ምዝገባ እስከ የሲቪል ምዝገባና የነዋሪነት አገልግሎት ከግብር ክፍያዎች እስከ ህጋዊ ሰነድ ማረጋገጥን ጨምሮ ከ107 በላይ አገልግሎቶችን ወደ አንድ የተቀናጀ ዲጂታል መድረክ በማምጣት ዜጎች የተሟላ ዲጂታል አማራጮችን ተጠቅመው በቀላሉ የተለያዩ የመንግስት ተቋማት አገልግሎቶችን ማግኘት ያስችላቸዋል። የመታወቂያ ለአዲስ ነበር የመጣሁት ግን አገልግሎቱ በጣም ምቹና ፈጣን ስለነበረ በቀጠሮ ስለማይቀጡ የልደትም ካርድ ለልጆቼ ላወጣ መጣሁ እግረ መንገዴ ማለት ነው። በጣም ሰላማዊና በጣም ደስ የሚል ቦታ ነው። በጣም ያምራል። በጣም አገልግሎታቸው በጣም አርኪ ነው። በሐሳቤ ላይክ እንደዚህ አይነት የሆነ ሶሉሽን ሆሊስቲክ ሶሉሽን ሁሉንም ነገር በአንድ ህንፃ ውስጥ ማግኘት የሚባለው ሶሉሽን በሐሳቤ ውስጥ ስላልነበር አሁን ራሱ ይሄን መገኘቱ ለኔ 100% ነውና ሆነስትሊ ስፒኪንግ አም ሪሊ ሃፒ በደንብ ደስ ብሎኛል። እስኪ እንደዚህ አይነት ኢኒሼቲቮች ደግሞ እንዲስፋፉና ወደ ክልል ከተሞችም እንዲደርሱ ሁሉም ቦታ ቢሆን ባይ ነኝ። በመቀጠል ደግሞ እንደዚህ አይነት ሰርቪሶች ለኢዝ ኦፍ ዱዊንግ ቢዝነስ ይሄ ቀላል ቢዝነስ መስራት በደንብ ያግዛሉና ቢስፋፉ ባይ ነኝ። አይገናኝም ጋር በፊትማ በጣም ተሻሽሏል ከሚገባው በላይ። እውነትን ያገሬ ላይ ማየቴ በጣም ደስ ብሎኛል። አገልግሎቴንም ጨርሻለሁ። በደቂቃ አሁን ነው የመጣው ከሰዓት በኋላ። ወደኛ ሀገርም ሄደው እንደዚህ እኛ ክፍለ ከተማም እንደዚህ ቢሰራ አሪፍ ነው። በፊት ያው እዛ ግባ እዛ ሂድ በቃ አንድ ነገር ለመጨረስ ብዙ ቦታ ይገባ ነበር። አሁን በጣም ቀለል ባለ 3 ደቂቃ የሚሞላም አልመሰለኝም። በጣም ደስ ብሎኛል። እንደዚህ ቢቀጥል ደስ ይላል። ሰው ማይንገላታም፣ ወረፋም የለውም። ከሚሰጠው አገልግሎት በጣም ረክቻለሁ። ማዕከሉ ስራ በጀመረ በ3 ወር ጊዜ ውስጥ ከ30,000 በላይ ለሚሆኑ ዜጎች ያለ እንግልት የተሟላ የዲጂታል አገልግሎት መስጠቱ ሀገራዊ ለውጡ እውን መሆኑን የሚያሳይ ትልቅ ምስክር ነው።